ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ ስለ እርግዝና ሁለተኛው ምዕራፍ የምናይ ይሆናል። እንግዲህ የእርግዝና ሁለተኛው ምዕራፍ ማለት አራተኛ፣ አምስተኛ፣ ስድስተኛ ወርን ይዟል። እንዲሁም በሳምንት ከ13ኛ እስከ 27ኛ ሳምንት ድረስ የሚዘልቅ ነው ማለት ነው። ይህም እንግዲህ የእርግዝና ወሳኙ ክፍል ነው ለብዙ ሰዎች የመጀመሪያው የእርግዝና ወር ጀምሮ የነበረው የጠዋት ህመምና ድካም በዚህ ጊዜ እየቀነሰ ይመጣል። ሁሉም ላይ ባይሆንም ከ18 እስከ 20 ባሉ ሳምንታት ውስጥ ጽንሱ ሲንቀሳቀስ ሊሰማችሁ ይችላል። እንግዲህ እርግዝና ለሁሉም ሰው የተለያየ መሆኑን ማስታወስ አስፈላጊ ነው። ጥሩ ስሜት ካልተሰማችሁ ችግር የለውም። አንዳንድ ሰዎች በሁለተኛው የእርግዝና ምዕራፍ ውስጥ ጥሩ ስሜት ወይም ደግሞ አዳዲስና የተለያዩ የእርግዝና ምልክቶች መታየት የሚጀምሩ ይሆናል ማለት ነው። እናም እንግዲህ በዚህ ቪዲዮ ላይ በስፋት የምናየው በዚህ ምዕራፍ ላይ ማለትም በእርግዝና የሁለተኛው ምዕራፍ ላይ አራተኛ፣ አምስተኛ፣ ስድስተኛ ወር ላይ የጽንሱ እድገት ምን ይመስላል፣ በእናንተ ላይ ምን አይነት ምልክቶችን ታስተውላላችሁ፣ እንዲሁም አመጋገባችሁ ምን ሊመስል ይችላል፣ ሌሎች መተው ያለባችሁ ነገሮችን እንግዲህ በስፋት የምናይ ይሆናል ማለት ነው። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አሁን በቀጥታ ወደ ጉዳይ ሳልፍ የጽንሱ እድገት ምን ይመስላል ከሚለው እንጀምር። እንግዲህ ጽንሱ በሁለተኛው የእርግዝና ምዕራፍ ውስጥ ብዙ ለውጦችን ያደርጋል። በዚህ ጊዜ ጽንሱ እንደ ልጅ መምሰል ይጀምራል። የፊት ገጽታዎቹ፣ ጣቶቹ በደንብ እየተስተካከሉ ይመጣሉ። እንዲሁም በአራተኛ ወር ላይ የአይን ሽፋሽፍት፣ ቅንድቦች፣ ጥፍሮችና ጸጉር ይኖረዋል። ጽንሱም መንቀሳቀስና አውራ ጣቱን መምጠት የሚችል ይሆናል ማለት ነው። እንዲሁም በዚህ ጊዜ የአልትራሳውንድ ምርመራ በማድረግ የጽንሱ ጾታን ማወቅ ይቻላል። በሁለተኛው የእርግዝና ምዕራፍ ላይ በተለይ የመጨረሻዎቹ ጥቂት ሳምንታት ላይ ጽንሱ ሊሰማችሁ ይችላል ወይም ድምፅን መስማት ይችላል ማለት ነው። እያደገ ካለው ሆዳችሁ ጋር እንግዲህ መነጋገር ትችላላችሁ። በምላሹ እንቅስቃሴ ልታስተውሉ ትችላላችሁ። ልጃችሁ በሁለተኛው የእርግዝና ምዕራፍ መጨረሻ ላይ ከተወለደ በኤንአይሲዩ ውስጥ ከፍተኛ እንክብካቤ ሊደረግለት ይችላል። እስቲ አሁን ደግሞ በዚህ ምዕራፍ ላይ ስለምታዩቸው አንዳንድ ምልክቶች እንግዲህ በሁለተኛው የእርግዝና ምዕራፋችሁ ወቅት የሚያድግ ወይም ደግሞ የሚለወጠው ጽንሱ ብቻ አይደለም። በዚህ ጊዜ ውስጥ በእናንተ ሰውነት ላይም በርካታ ለውጦችን ታስተውላላችሁ። ጽንሱ ማደጉን ተከትሎ ሆዳችሁ መተለቁንና ክብደት መጨመሩን ይቀጥላል። ምንም እንኳን በመጀመሪያ 3 ወር ውስጥ ከነበራችሁ የተሻለ ስሜት ቢኖራችሁም በሁለተኛው 3 ወር እርግዝና ወቅት አዲስ የእርግዝና ምልክቶች ወይም ደግሞ ምቾት ማጣት ሊሰማችሁ ወይም ሊያጋጥማችሁ ይችላል። እንግዲህ የሆርሞን ለውጥ ተከትሎ በሁለተኛው የእርግዝና ምዕራፍ ውስጥ ከሚታዩ የተለመዱ ምልክቶች መካከል የምግብ ፍላጎት መጨመር፣ የድድ መድማት፣ የአፍንጫ ደም መፍሰስ ወይም የአፍንጫ መታፈን፣ በጡት ጫፎች ዙሪያ ያለው ቆዳ መጥቆር ወይም ጨለማ መሆን፣ እንዲሁም በእጆቻችሁ በእግሮቻችሁና በቁርጭምጭሚቶቻችሁ ላይ እብጠት መታየት፣ እነዚህ ዋና ምልክቶች ናቸው። በተጨማሪም በሆድ አካባቢ በጡት እና በዳሌ እንዲሁም በጭኖች ዙሪያ አንዳንድ ህመም እና የመለጠጥ ምልክቶችን ልታስተውሉ ትችላላችሁ ማለት ነው። እንግዲህ በእርግዝና ወቅት እንደ ዩቲአይስ ወይም ደግሞ የሽንት ቧንቧ ኢንፌክሽኖች እና የእርሾ ኢንፌክሽኖች ያሉ ኢንፌክሽኖች የመከሰት እድላቸው ከፍተኛ ሊሆን ይችላል። እንደ ማሳከክ፣ የሴት ብልት ፈሳሽ ለውጦችና ሽንት ስትሸኑ የማቃጠል ስሜት የኢንፌክሽን ምልክት ሊሆኑ ስለሚችሉ ትኩረት መስጠት ይኖርባችኋል ማለት ነው። ሌላው እንግዲህ በሁለተኛው የእርግዝና ምዕራፍ ላይ የአልትራሳውንድ ምርመራ አስፈላጊ ነው። ይህ የአልትራሳውንድ ምርመራ እንግዲህ ቅድም እንደነገርኳችሁ የልጃችሁን ጾታ እንድታውቁ ያደርጋል። እንዲሁም የጽንሱን እግር፣ አንጎል፣ ልብና ሌሎች የአካል ክፍሎችና መዋቅሮችን መመልከት እንድትችሉ የሚያደርግ ይሆናል ማለት ነው። ከዚህ በተጨማሪም እንግዲህ ሌሎች ምርመራዎችን በዚህ ወቅት የምታደርጉ ይሆናል። የእርግዝና የስኳር በሽታ ምርመራ ታደርጋላችሁ። አርኤች ፋክተር እንዲሁም የደም ማነስ ምርመራን የምታደርጉ ይሆናል ማለት ነው። በዚህ ጊዜ ላይ እንግዲህ ጤናማ ሆኖ ለመቆየት በሁለተኛው የእርግዝና ምዕራፍ ላይ አንዳንድ ማድረግ ያለባችሁ ነገሮች አሉ። ከነዚህ ውስጥም እንግዲህ በሁለተኛው የእርግዝና ምዕራፍ ውስጥ ጤናማ የአኗኗር ዘይቤ አሁንም መቀጠል አለበት። በቀን ለ20 ደቂቃ ያህል የአካል ብቃት እንቅስቃሴ ማድረግ ይኖርባችኋል። እንግዲህ መደበኛ የአካል ብቃት እንቅስቃሴ ለእርግዝና ጥሩ ነው። አንዳንድ በጣም ደህና ከሆኑ የአካል ብቃት እንቅስቃሴ አይነቶች መካከል መራመድና መዋኘት በጣም ይገኙበታል። እነዚህ በእርግዝና ወቅት በጣም አሪፍ የሚባሉ ስፖርቶች ናቸው። በጣም ከበድ ያለ የሚያደክም ስፖርት መሆን የለበትም።
እንግዲህ በመጠኑ እንግዲህ እናንተን ሊፈትናችሁ የሚችለው መጠነኛ ስፖርት ማድረግ ነው ያለባችሁ። ከነዚህ ውስጥም እንግዲህ መራመድና መዋኘት በጣም አሪፍ ናቸው ማለት ነው። ነገር ግን ልትሞክሯቸው የምትችሏቸውን ሌሎች ብዙ አማራጮች አሉ። እንግዲህ ደህንነታችሁን ለመጠበቅ አስቀድማችሁ ማድረግ ስለሚያስፈልግ የአካል ብቃት እንቅስቃሴ አይነቶችን ከጤና ባለሙያዎቹ ጋር መነጋገር አስፈላጊ ነው ማለት ነው። እንግዲህ በእርግዝና ወቅት መወገድ ያለባቸው አንዳንድ ነገሮች አሉ። ከነዚህ ውስጥም በተለይ አመጋገባችሁን ተከትሎ ጥሬ ወይም ደግሞ በደንብ ያልበሰለ ስጋ መመገብ ማቆም ይኖርባችኋል። ያልተፈላ ወተት ወይም እንዲሁም ያልበሰሉ ጥሬ የሆኑ የወተት አንፓስቸራይዝድ የሆኑ የወተት ተዋጽኦችን ማቆም ይኖርባችኋል። በሜርኩሪ የበለጸጉ አሳዎች፣ ሲጋራ ማጨስና የአልኮል መጠጦችን በጭራሽ መጠቀም የለባችሁ ማለት ነው። እንዲሁም ለረዥም ጊዜ በጀርባችሁ ላይ መተኛት ማስወገድ ይኖርባችኋል። እንግዲህ በሌሊት በጀርባችሁ ሳይሆን በጎናችሁ ነው መተኛት የሚኖርባችሁ። ምክንያቱም ይህ ለደም ዝውውር በጣም ጥሩ ነው። ከእንቅልፋችሁ ስትነቁና ራሳችሁን እንግዲህ በጀርባችሁ ተኝታችሁ የምታገኙ ከሆነ መጨነቅ አስፈላጊ አይደለም። ብዙውን ጊዜ ሰውነታችሁ የሆነ ነገር ትክክል እንዳልሆነ የሚነግራችሁ ይሆናል። እናም እንድትንቀሳቀሱ ሊያደርጋችሁ ስለሆነ ብዙም ሊያሳስባችሁ አይገባም ማለት ነው። እንግዲህ በመጨረሻም ትኩረት የሚፈልጉ አንዳንድ ምልክቶች አሉ። ከነዚህ ውስጥም እንግዲህ ያልተለመደ ወይም ከባድ የሆነ የሆድ ህመም ወይም መኮማተር ካለ፣ የብልት ደም መፍሰስ ካለ፣ የመተንፈስ ችግር ወይም ደግሞ የትንፋሽ ማጠር ከጊዜ ወደ ጊዜ እየተባባሰ የሚሄድ ከሆነ በአፋጣኝ ሐኪም ጋር ሄዳችሁ ማማከር ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። የእርግዝና ሁለተኛ ምዕራፍ ማለት ወሳኝ ጊዜ ነው። ስለዚህ ምንጊዜም ቢሆን የቅድመ ወሊድ እንክብካቤ ማግኘት በጣም አስፈላጊ ስለሆነ ምርመራን ማድረግ ይኖርባችኋል። እንዲሁም አመጋገባችሁን ማስተካከል ይኖርባችኋል። ካልሲየምን እንደ ወተት ተዋጽኦችን በአግባቡ ማግኘት ይኖርባችኋል። ፍራፍሬዎችን፣ አትክልቶችንም አሁንም መመገብ አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። በዚህ ቪዲዮ ላይ እንግዲህ ጠቃሚ መረጃ እንዳገኛችሁበት ተስፋ አድርጋለሁ። ከዚህ ጋር ተያይዞ ማንኛውም አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ላይ ማስቀመጥ የምትችሉ ይሆናል። ለእያንዳንዳችሁ መልሳለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው